ኩዌት፣ ዮርዳኖስ እና ኦማን ብራቸው ከዶላር ይበልጣል። ግን እኔ አሁን መብለጥና ለመብለጡ ሳይሆን ጥቁር ስለሆኑ ነው የኢትዮጵያ የቀነሰው። ዲግሪ ያላችሁና ማስተርስ ዲግሪ ለመማር ያሰባችሁ አዳምጡ። አስደንጋጭ ማስጠንቀቂያ ወጥቷል። ማስተርስ 4 ዓመት ሊሆን ነው። የዲግሪ እውቅናም አደጋ ላይ ነው ተብሏል። በመጨረሻም ፖሊስ እውነቱን አውጥቷል። ለ31 ሰዎች ሞት ምክንያት የሆነውን ጉዳይ ይፋ አድርጓል። በአረብ ሀገራት የሚገኙ ኢትዮጵያውያን ዝቅተኛ ደሞዝ እንደሚከፈላቸው እንግዲህ ዜና እየተነገረ ነው። ስሙትና የራሳቸው አስተያየት ታስቀምጣላችሁ። እኔም የራሴን ሀሳብ ገልጻለሁ። በአረብ አገራት ከተቀጠሩ የቤት ሰራተኞች ዝቅተኛ ደሞዝ የሚያገኙት ኢትዮጵያውያን መሆናቸውን አንድ ጥናት አመለከተም። በአረብ አገሮች ውስጥ ከሚሰሩ የቤት ሰራተኞች መካከል ከፍተኛ ደሞዝ የሚከፈላቸው ፊሊፒንሳውያን መሆናቸውን ይኸው ጥናት አስረድተዋል። የ2026 GCC ዶሜስቲክ ወርከር ሳላሪ ሪፖርት በሚል ርዕስ የተከናወነው ይህ ጥናት በገልፍ ባህረ ሰላጤ አገራት የተቀጠሩ የቤት ሰራተኞችን ያማከለ ነው። መረጃውን ለማዘጋጀትም በስድስቱ የገልፍ ባህረ ሰላጤ አገራት ውስጥ 2100 የመንግስት ምንጮችና ፍቃድ ያላቸው ኤጀንሲዎችን የተገኘ መረጃ ጥቅም ላይ ውሏል። በጥናቱ በቤት ሰራተኞች፣ ሞግዚቶች፣ ምግብ አብሳዮችና ሹፌሮች ደሞዝ ላይ ያተኮረ ነው። በገልፍ ሀገራት ውስጥ የሚገኙ የቤት ሰራተኞች ክፍያ ከ2025 ጋር ሲነጻጸር በ2026 በ7% ከፍ ማለቱ የጠቀሰው ጥናቱም በዚህ ዓመት በዩናይትድ አረብ ኤሚሬትስ የሚሰሩ የፊሊፒን ዜጋ የሆኑ ሰራተኞች በ7% ደሞዛቸው ማደጉን አስታውቋል። እንዲሁም በሳውዲ አረቢያ የሚሰሩ ኢትዮጵያን ደግሞ የ5% ጭማሪ ማግኘታቸውን አስረድተዋል። ለቤት ሰራተኞች ከፍተኛውን ደሞዝ በመክፈል ዩናይትድ አረብ ኤሚሬትስ ቀዳሚ መሆኗን የገለጸው ጥናቱን በዚች ሀገር ለፊሊፒንስ ዜጎች 2000 ድርሃም እንደሚከፈል አስታውቋል። በመቀጠል ሳውዲና ኳታር የተሻለ እንደሚከፍሉና ኩዌት፣ ባህሬንና ኦማን ደግሞ ክፍያቸው ከሌሎቹ ያነሰ መሆኑን ገልጸዋል። እንደ ጥናቱ በባህሬን የፊሊፒንስ ዜጋ የሆኑ ሞግዚቶች በአማካኝ 195 የባህሬን ዲናር የሚያገኙ ሲሆን የቤት ሰራተኞች ደግሞ በአማካኝ 155 ዲናር ይከፈላቸዋል። የኢንዶኔዥያ የቤት ሰራተኞች ደግሞ የሚያገኙት አማካኝ ደሞዝ 125 ዲናር ነው። የህንድ የቤት ሰራተኞች በአማካኝ 115 የባህሬን ዲናር እንደሚያገኙ የጠቀሰው ጥናቱም ኢትዮጵያውያን ደግሞ በአማካኝ 105 ዲናር እንደሚያገኙና እስከ 90 ዲናር ድረስም እንደሚቀጠሩ አስታውቀዋል። ዜናው እንደሰማችሁት ነውና አንድ የኩዌት ዲናር $3 እና ከዛ በላይ ነው። ባህሬን፣ ኩዌት፣ ዮርዳኖስ እና ኦማን ብራቸው ከዶላር ይበልጣል። ግን እኔ አሁን መብለጥና ለመብለጡ ሳይሆን ጥቁር ስለሆኑ ነው የኢትዮጵያ የቀነሰው ወይስ ምን ስለሆኑ ነው? እንግዲህ እስኪ ለምሳሌ አረብ ሀገር የምትኖሩ በዚህ አስተያየት እንድትሰጡ ፈልጋለሁ። ማለት ብቃት ነው ብቃት ወይስ ስልጠና ያንሳል ወይስ ነጭ ስላልሆኑ ነው ኢትዮጵያውያን ወይስ ምንድን ነው? ወይስ በብዛት ከኢትዮጵያ ስለሚሄድላቸው ነው? ምንድን ነው? አንዳንዴ ለምሳሌ የሰው ኃይል በብዛት የምናገኝ ከሆነ ክፍያው ይቀንሳል። ምናልባት ከኢትዮጵያ ብዛት ያለው ህዝብ እየሄደ ነው ወይስ ብቃት በማነስ ነው ወይስ ጥቁር በመሆናቸው ነው? በእርግጥ ደግሞ ጥቁር እንዳለን የኬንያና ሌሎች ሀገሮች ደግሞ ከኢትዮጵያ የተሻለ ይከፍላሉ እየተባለ ነው። እና ምንድን ነው ምክንያቱ? እስኪ በዚህ ዙሪያ ሀሳቡ ያላችሁ አስተያየት ስጡበት። እስኪ እንወያይበት በዚህ ጉዳይ። አሁን በተሰማ አሳሳቢ መረጃ በአማራ ክልል የፍቺ መጠንን በአንድ ዓመት ውስጥ ብቻ ከእጥፍ በላይ መጨመሩ ተሰምተዋል። ባለፈው ዓመት በተመሳሳይ ወቅት የተመዘገቡት ፍቺዎች 1616 ብቻ ነበሩ። ዘንድሮ ግን ቁጥሩ አሻቅቦ ወደ 3977ም ደርሰዋል። ይህ ማለት ካለፈው ዓመት ጋር ሲነጻጸር የ2300 በላይ ጭማሪም አሳይተዋል። የክልሉ ሲቪልና ቤተሰብ ምዝገባ አገልግሎት እንዳለው ከሆነ ይህ ቁጥር የተመዘገበው ባለፉት 11 ወራት ውስጥ ብቻ ነው። ለዚህ የፍቺ መጨመር ዋነኛ ምክንያት ምን ይሆን? የኑሮ ውድነት፣ አለመግባባት ወይንስ ደግሞ የምዝገባ ስርዓቱ ዘመናዊ መሆን? እናንተ ምን ትላላችሁ? ለትዳር መፍረስ ዋነኛ ምክንያቱ ምንድን ነው? ኮመንት ላይ ተወያዩበት። ለትዳር መፍረስ ዋነኛ ምክንያቱ የመጀመሪያው ኢኮኖሚ ነው። በቃ ሌላ ምንም አይደለም። አማራ ክልል ደግሞ አሁን ያለበት ሁኔታ እንደፈለገ ተንቀሳቅሶ መስራት የማይቻልበት ሁኔታ ነው። አንድ ወንድ ሚስቱን ማስተዳደር ካቃተው ትቶ የሚሄድ እድሉ ከፍ ያለ ነው። ስለዚህ የአማራ ክልል የፍች ብዛቱ ምንድነው ከተባለ አሁን ያለበት ወቅታዊ ሁኔታ ነው። አንድ ሰው የሚፈናቀለው የሚፋታው ምን ሲለው የኢኮኖሚ ጫና በነገራችን ላይ ቤትን ያፈርሳል። ቤት ሲያዝ ብዙ ነገር አለ። ቤት ሲያዝ አንድ እኔ ብቻ ነኝ አይባልም። ቤት ሲያዝ ብዙ ኃላፊነቶች አሉ። ያን ኃላፊነት መሸከም ሲያቅተው አንድ ወንድ ልጅ ትዳሩን ሴትም ትሆን መኖር ካቃታት ትዳሩን አፍርሶ የመሄድ ከፍተኛ እድል አለው። ስለዚህ አማራ ክልል እየሄደ ያለው ያ ነው። አማራ ክልልን
ከጦርነት ቀጠና አውጥቶ ወደ ልማት ለመቀየር ሁላችሁም ፖለቲከኞች ተነጋግራችሁ ከጦርነት ቀጠና ብታወጡት የተሻለ ነው ባይ ነኝ። ከመዘላለፍ ከመስተዳደር የውጭ ባንዳ ምናምን ከመባባል ይልቅ ተነጋግሮ መፍትሄ ማምጣትን የመሰለ የለም ባይ ነኝ። ዲግሪ ያላችሁና ማስተርስ ዲግሪ ለመማር ያሰባችሁ አዳምጡ። አስደንጋጭ ማስጠንቀቂያ ወጥቷል። ማስተርስ 4 ዓመት ሊሆን ነው። የዲግሪ እውቅናም አደጋ ላይ ነው ተብሏል። በኢትዮጵያ የማስተርስ ትምህርት ወደ 4 ዓመት ሊያድግ እንደሚገባ የትምህርትና ስልጠና ባለስልጣን አስታውቋል። ምክንያቱ ደግሞ አሁን ያለው የ2 ዓመት ትምህርት ከዓለም አቀፍ ስታንዳርድ ጋር አለመገናኘቱ ነው። ባለስልጣኑ እንዳለው የ72 ክሬዲት ሰዓት መስፈርት ካልተሟላ ወደፊት ለሚመረቁ ተማሪዎች የዲግሪ እውቅና የመከልከል አደጋም ተጋርጧል። ይህ ማለት የለፋችሁበት ዲግሪ ዋጋ ሊያጣም ይችላል ማለት ነው። ጉዳዩ ለትምህርት ሚኒስቴር በደብዳቤ ቢገለጽም እስካሁን ግን ምንም አይነት ምላሽ አልተገኘም ተብሏል። ማስተርስን ለ4 ዓመታት መማር ለትምህርት ጥራት ይረዳል ወይስ ጊዜ ማባከን ነው? ሀሳባችሁን በኮሜንት ላይ አስፍሩልኝ። ዜናውን እንደሰማ የራሴን ሀሳብ ላስቀምጥላችሁ። ማስተርስ 4 ዓመት ሊሆን ነው፣ ዲግሪ ያለው ሰው ደግሞ ከንቱ ሊሆን የሚል ነው የተዘጋ። እኔ በዚህ ሀሳብ የራሴን ሀሳብ ላስቀምጥ። ማስተርስ ለመያዝ 4 ዓመት ሳይሆን የሚያስፈልገው በእኔ እይታ ማስተርስም ይሁን ዲግሪ ፒኤችዲ ተመርቆ ሲወጣ ብቁ ሆኖ ወጥቷል ወይ የሚል አብዛኛው ኢትዮጵያን እየሸወደን ያለ የሚመስለኝ ክፍያ ስለፈጸመ ብቻ ማስተርሱን ይዞ ይወጣል። በቂ እውቀት ሳይኖረው ለፕሮፌሽናልነት በቂ እውቀት ሳይኖረው ወደ ስራ ሊሄድ ይችላል። እንሂድና ለምሳሌ አንድ ሰው ሊደርሺፕ ማስተርሱን ያዘ ነው። አሁን ስለ ሊደርሺፕ እውቀቱን ይዞ ነው መውጣት ያለበት። 4 ዓመት ይዞ ነው መውጣት ያለበት። በአብዛኛው የኢትዮጵያ ዩኒቨርሲቲዎች ስንማር የኢትዮጵያ ካሪኩለም ከሌሎቹ የተለየ ነው። ለምሳሌ በሲንጋፖር ብንሄድ አንድ ተማሪ ሲማር በ2 ሳምንት ወይም በሳምንት ውስጥ 2 ገጽ ሊትሬቸር እንዲጽፍ ግዴታ አለ። ይህን ሊትሬቸር ሲጽፍ አእምሮ ብዙ ነገሮችን ማመዛዘን ይጀምራል። ያንን ሊትሬቸር ለመጻፍ ብዙ መጽሐፍቶችን ያገላብጣል፣ ብዙ ነገሮችን ያውቃል። የእኛ ካሪኩለም ደግሞ ምርጫ ወይም ግለጽ ብቻ ጨረስን፣ ከዛ በኋላ ግለጽ ብቻ። ለምሳሌ አንድ በሊደርሺፕ ማስተሩን የያዘ ሰው ብቃቱ ነው እንጂ መታየት ያለበት በ4 ዓመት ያዘው በ2 ዓመት በ6 ወርም ብቃት ካለው በቂ እውቀት ካለው ወጥቶም ፕሮፌሽናልነቱ ምርጥ ስለመሆን ለህዝብ ያገለግላል። ግን 4 ዓመት ተጉዞ ዝም ብሎ እየከፈለ 4 ዓመት ተጉዞ ምንም እውቀት ከሌለው 4 ዓመት መማሩ ቫልዩ አለው ብዬ አላስብም። ምክንያቱም ጥራት ከዓመታት ይልቅ ጥራትን ነው ማስብ። እንዴት በሉኝ። ለምሳሌ አንድ ዩኒቨርሲቲ የተመረቀ ተማሪና አንድ ሙያና ቴክኒክ የተመረቀ ተማሪ አንድ አይደለም። ሙያና ቴክኒክ ለምሳሌ በ9 ወር የሚሆን በ1 ዓመት በ2 ዓመት የተማረ ቴክኒካል ነው የሚማሩት። ለምሳሌ ኮምፒውተር ሜንቴናንስ አሁን አንድ ኮምፒውተር ሳይንስ ዩኒቨርሲቲ የተመረቀ ተማሪና አንድ በኮምፒውተር ሳይንስ ዲፕሎማ ሙያና ቴክኒክ ተምሮ የመጣ አንድ አይደለም እውቀታቸው። ምናልባት የዩኒቨርሲቲው ቲዎሪዎች ከብሔር ብሔረሰቦች ጋር ያለው ግንኙነት ሊሆን ይችላል እንጂ የተሻለ የሚያደርገው በእውቀት ደረጃ ቴክኒክና ሙያ የሰለጠነውን አይደርስበት። ይህንንም በተግባር ማየት ትችላላችሁ። አብዛኞቹ ድርጅት ያላቸው ሰራተኞች የሚመርጡት ከቴክኒክ የተመረቀውን ተማሪ ነው። ስለዚህ እኔ 4 ዓመት ሳይሆን ማስተርስ መማር ያለበት የትምህርት ጥራቱ ምን ያህል ነው፣ ወይስ ለምሳሌ ፕራክቲካል የሚያስፈልገውን ፕራክቲካል ምን ያህል ሰርቷል፣ ምን ያህል በቅቷል የሚለውን ነው እንጂ ትምህርት ሚኒስቴር አረጋግጦ ያንን ብቁ ነህ ብሎ ማስመረቅ ያለበት 4 ዓመት ስለተጓዘ እውቀት ያገኛል ብዬ እኔ በግሌ አላስብም። ምክንያቱም የጊዜ መጓተት ነው ሊሆን የሚችለው። ስለዚህ በዲግሪ የሚመረቅ በማስተርስ በሙያና ቴክኒክ ለምሳሌ ድሩ ገጥማችሁ ቻይና ሄዳችሁ ብትማሩ ቲዮሪ አይደለም የሚሰጣችሁ። መጀመሪያ እኛ ጋር ለምሳሌ አሁን ኮምፒውተር ሳይንስ ለምሳሌ በኢትዮጵያ አንድ የትምህርት ዝግጅት ነው። ሶፍትዌር ኢንጂነሪንግ በተመሳሳይ አንድ ዲፓርትመንት ነው። ጌሚንግ ሁሉ ነገር በዚህ ውስጥ ተካቶ ነው እንግዲህ የኮምፒውተር ሳይንስ ተመራቂ ነው የሚባለው። በቻይና ሀገር ግን ብትሄዱ ኮምፒውተር ሳይንስ ራሱን ችሎ ካምፓስ ይሆንና በዛ ውስጥ የጌሚንግ አለ፣ የዌብ ዴቨሎፕመንት ባለሙያ አለ፣ ሶፍትዌር አለ። እያንዳንዱ ለምሳሌ አሁን ኡቡንቱም ይሁን ማንኛውም ዌብ ዴቨሎፕመንት ሞባይል አፕ ዴቨሎፕመንት ይሁን አንድሮይድ ዴቨሎፕመንት ለየብቻ ይሆንና ጌሚንግ ላይ የተመደበው ተማሪ በጌሚንግ ብቁ ይሆናል። ስለዚህ ስራውን እዛ ላይ ታርጌት አድርጎ ይጨርሳል፣ ሲወጣም ብቁ ይሆናል። የሶፍትዌር ዴቨሎፕመንት ባለሙያ የሆነ ደግሞ በዛ ውስጥ የተለያዩ አለ፣ አንድሮይድ ዴቨሎፕመንት አለ፣ ሌሎችም አሉ። በነዛ ብቁ ሆኖ ትምህርት ሲወጣ ለሀገርም የሚጠቅም እሱም ተጠቃሚ ለሀገሩም የሚጠቅም ይሆናል። እንደዚህ ያሉ አሰራሮችን የፕራክቲካል ስራ ነው እንጂ መሰራት ያለበት የጊዜ መርዘም ያን ያክል ቫልዩ አለ ብዬ አላስብም። አሁን አንድ ተማሪ ሲመረቅ ግዴታ ተግባር እየሰራ ነው መሄድ ያለበት። ለምሳሌ አንድ የሜንቴናንስ ወይም የኮምፒውተር ጥገና ወይም አንድ የአካውንቲንግ ተማሪ ፋይናንስ ላይ የሚሰራውን ስራ ፕራክቲካል ሰርቶ ነው መመረቅ ያለበት። ስለዚህ ወደ ስራው ሲገባ አዲስ ነገር አይሆንበትም። ቲዮሪ ብቻ ግን የሚጠቅመን ፈተናውን አልፈን ስራ ለመጀመር ነው። ከዛ በኋላ እንደ አዲስ ነው ሀብለን የምንገባው። ለምሳሌ እኔ ስመረቅ አብዛኛውን ቲዮሪ ነው የተማርነው። ምናልባት ትንሽ ኔትወርኪንግ ነው ክሬምፕ ማድረግ እነሱንም ትንሽ ያየን ነው። ከወጣው በኋላ ስራ ስመደብ እንደ አዲስ ነው
ልክ እንደ ተማሪ ሀብዬ ቲዎሪውን ነው እንጂ የማውቀው ፕራክቲካሉን አላውቀውም። ትምህርት ስንማር የሚያስፈልገን ፕራክቲካል የሆነ ስራ እውቀት ነው እንጂ ትምህርት ጊዜ መርዘም አይደለም የሚያስፈልገው ደግሞ ማለት ነው። ዲግሪም ዲፕሎማም ማስተርስ ፒኤችዲ ዲግሪ ኑሮት በጣም ብቃት ያለው አለ። ማስተርስ ኑሮት ደግሞ እውቀት የሌለው አለ። ዲፕሎማ ሆኖ ደግሞ ብቃት ያላቸው አሉ። በብቃት ነው እንጂ ሰውን መመዘን ያለብን በትምህርት ዝግጅቱ አይደለም። ለምሳሌ ገንዘብ ያለው ይማራል እኮ እስከ መጨረሻው። ገንዘብ ያለው ስለተማረ እውቀት አለው ማለት አይደለም። አንዳንድ የሰርተፊኬት ብቻ ማለት የያዝነው ወረቀት ብቻ ሀገርን አይገነባም። እዚህ ጋር እውቀት ያለው ነው ሀገርን ሊገነባ የሚችለው። አብዛኞቹን አይታቸው ከሆነ እነ ሚካኤል ፋራዳይ የሚሆኑ ሌሎቹ አብዛኞቹ ካያችኋቸው ሳይንቲስቶች 12ኛ ክፍልን አላለፉ፣ ግን እውቀት ነበራቸውና ለዚህች ዓለም ብርሃን ወይም ሌሎች ፈጠራዎችን እንዲፈጠሩ አድርገዋል። ፕራክቲካል የኛ የትምህርት ዝግጅት ከቲዎሪ ወጥቶ ወደ ፕራክቲካል ቢገባ አብዛኞቻችን ከዚህም በላይ አውቀን ሀገራችን የመለወጥ አቅም አለን። ግን ቲዎሪ ነው የምንማረው። ቲዎሪ ደግሞ ምንም አይጠቅም፣ ማውራት ነው። አብዛኛው የኛ ሀገር ሰው ካያችሁ ፖለቲከኛ የሚሆነው ቲዎሪ ብቻ ነው የሚያውቁ፣ ፕራክቲካል ስራ ግን አያውቅም። ለዛ ነው የግል ስራና የፖለቲካ ስራ ለይቶ ሳያውቅ ድብልቅልቅ አድርጎ አብሮት ሲሄድ የምታዩት። እና የትምህርት ዝግጅቱ በጊዜ ብዛት ሳይሆን በብቃት እንዲሆን የራሴን አስተያየት ማቅረብ እወዳለሁ። እንደዛ ከሆነማ ለምሳሌ አሁን የመማር እድሉ ያለው በቤተሰብ የሚሆነ ሀብታም የሆነ ሰው ይማራል። እውቀት ኑሮት ግን አቅም የሌለው ሰው ሳይማር ያለውን እውቀት ለሀገር ተጠቅሞ ብቁ ባለሙያ እንዳይሆን ያደርጋል። እና በዚህ ጉዳይ ብዙ መወያየት አለበት። እንደ ሀገር የሆነ ሀሳብ ሲነሳ ዝም ብሎ እላይ ስለተነገረ ብቻ ሳይሆን ታች ህዝቡ ድረስ ወርዶ መወያየት አለበት ባይ ነኝ። ይህን ይመስላል የኔ አስተያየት። እኔ የጊዜ ርዝመት ሳይሆን ብቃትና እውቀት ነው የሚያስፈልገው። ፕራክቲካል ትምህርት ተምረን በሱ እንፈተሽ ባይ ነኝ። የእናንተን ሀሳብ ደግሞ አስተያየት በመስጠት አሳውቁኝ። ላይክ ኤንድ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ ይሁኑ። በመጨረሻም ፖሊስ እውነቱን አውጥቷል። ለ31 ሰዎች ሞት ምክንያት የሆነውን ጉዳይ ይፋ አድርጓል። በኮምቦልቻና ደሴ መካከል በሚገኘው ሀረጎ ሰኔ 8 ቀን 2018 ዓ.ም 31 ሰዎች በተሽከርካሪ አደጋ ህይወታቸው ማለፉ ይታወሳል። በአደጋው ህይወታቸውን ካጡ 31 ሰዎች በተጨማሪ 33 የሚሆኑ መንገደኞች ቀላልና ከባድ አካል ጉዳት ደርሶባቸው በሆስፒታል በሕክምና ላይ ይገኛሉ። አደጋው በተከሰተበት ቦታ በአካል ተገኝተው የተመለከቱ በርካቶች የተናገሩት ጉዳይ ተሽከርካሪው እንዴት ለሀገር አቋራጭ ተብሎ ሊመደብ ቻለ የሚል ነበር። ስምሪት የሰጠው አካል ሊጠየቅ እንደሚገባም በርካቶች ሀሳባቸውን ሰንዝረዋል። አደጋውን በተመለከተ ፖሊስ ይፋ ያደረገው መረጃ ይህንን ይመስላል። የህግ ባለሙያዎቹ ብቻ ሳይሆን ማንኛውም ማህበረሰብ ሊሰጠው የነበረው አስተያየት ነው። መኪናው አይደለም ደረጃ 2 ቀርቶ ደረጃ 3 የማይመጥን ነው የሚል ሐሳብና አስተያየት ማህበረሰቡ ይሰጣል። የአደጋው መንስኤ ፍጥነት ላይ እንደነበረና አደጋው መኪናው ማሮዬ እንደነበረ በሰዓቱ ያገኘነው መረጃ ችግር ያለበትና ለአገልግሎት መስጠት እንደማይችል የመረጃ የሰበሰብንበት ሁኔታ አለ። እንግዲህ እስቡት ይሄ መኪና ከወደቀበቱ አስፋልቱን አልፎ ከጫካው ውስጥ ማለት ነው ተወርሮ ምን ያክል እንደሆነ ማለት ነው። ለዛ አሁንም ቢሆን በፖሊስ የምርመራ መዝገብ ውስጥ ስምሪቱን የሰጡት አካላቶች ሊካተቱ እንደሚገባ ብዙዎች እየጠየቁ ይገኛሉ። ኢትዮጵያ ውስጥ የብቃት ማረጋገጫ ሹፌሮች በሙሉ መውሰድ አለባቸው ተብሏል። አሁን መሆን ያለበት የብቃት ማረጋገጫ ሳይሆን የመኪኖቹ ደህንነት ወይም የመኪኖቹ ደህንነት ነው። አንድ ያረጀ መኪና ተሽከርካሪ ዓመታዊ ምርመራ ሳይደረግለት ያለ ኃላፊነት ህዝብን ተሸክሞ ከአዲስ አበባ የሚሆን ከየትኛውም አካባቢ ይዞ ሂዶ ይህንን ህዝብ የሚቀጥፍ ከሆነ አደጋ ነው። ስለዚህ የብቃት ማረጋገጫ ከመሰጠቱ በፊት ተሽከርካሪው ዓመታዊ ምርመራ አልፏል አላለፈም ኢቭን ራሱ ዓመታዊ ምርመራ የሚሰጡት በትክክል ዓመታዊ ምርመራ ይሰጣሉ ነው። ቀለል አድርገው አሳልፈው በቃ ዓመታዊ ምርመራ ተደርጓል ተብሎ ወረቀቱ ተሰጠው ከዛ በኋላ የህዝብ አደጋ ሲያስተናግድ ይኖራል። አብዛኞቹ ደረጃ 1 ደረጃ 2 ከክፍለ ሀገር የሚሽከረከሩ መኪኖች በትንሹ 20 ዓመትና ከዛ በላይ ያገለገሉ ናቸው። እነሱ ዓመታዊ ምርመራ ተደርጎላቸው በደንብ ጥገና ተደርጎላቸዋል የሚል ምርመራ መደረግ አለበት። ከአሽከርካሪዎቹ በተጨማሪ የመጀመሪያው ታርጌት መደረግ ያለበት የመኪናው ዓመታዊ ምርመራ በደንብ መፈተሽና መረጋገጥ አለበት። ከዛ በኋላ ነው የብቃት ማረጋገጫው ደግሞ ሊቀጥል የሚችለው። በሹፌሮች ስህተት የሚፈጸም አደጋ አለ። በመኪና ብልሽት ለምሳሌ አሁን አንዳንዴ ምንድነው እንደዚህ የሆነ እያያያዙ ራሱ የሚያስነሱ መኪኖች አሉ፣ በኤሌክትሪክን አያይዘው። አሁን የሆነ ሰው ሰውዬ የሆነ አደጋ ቢገጥሞ ያንን አያይዞ ሲያስነሳ ችግር ቢፈጠር አደጋ የመፈጠር አቅሙ ከፍተኛ ነው። አሁን ይሄም እንግዲህ ወይ አላስመረመረም፣ አስመርምሮም ከሆነ ዓመታዊ ምርመራ የሚሰጠው አካል
መያዝ አለበት እና የህዝብን ህይወት እንደዚህ በ31 ህዝብ በቀላሉ ማጣት ቀላል አይደለም። ብሔራዊ አዋጅ የሚያሳውጅ ነውና ጥንቃቄ አድርጎ ፍተሻ መደረግ አለበት። ደግሞ ደጋግሞ ከመፈጠሩ በፊት ፍተሻ መደረግ አለበት። ለምሳሌ ዘመናዊ ባሶች እየመጡ ነው። እነሱን በሰፊው አገልግሎት እንዲሰጡ ማድረግ ነው። እነዚህኞቹ ደግሞ ቅርብ ቦታ ያለ ልክ እንደ ታክሲ ተሽከርካሪ አገልግሎት በማንኛውም በባህር ዳርም፣ በጎንደርም፣ በደብረ ዘይትም፣ በአዳማም፣ በሐዋሳም እነዚህ የቅርብ አገልግሎት ታክሲ እንዲሰጡ ለምሳሌ እንደ አዲስ አበባ ሃይገር አገልግሎት እንዲሰጡ ማድረግ ነው እንጂ ያለብን ከአዲስ አበባ ተነስቶ ጅጅጋ፣ አርባ ምንጭ፣ ከአዲስ አበባ ተነስቶ ደሴ፣ ወልዲያ፣ ከአዲስ አበባ ተነስቶ መቀሌ፣ አክሱም እነዚህ አይንቀሳቀሱም፣ መንቀሳቀስ የለባቸውም እና እንደዚህ ያሉት ዓመታዊ ምርመራዎችን በደንብ መታየት አለባቸው ባይ ነኝ።